ቀላል አይደለም ለእናት ልጅ ተደፍሬያለሁ ብላ ስትናገር ሲሄድ አፌ ላይ ባለው ነገር ተናገርኩኝ እንዴት አደርገኛለህ አንድ ልጄን ያወቀልኩት አንድ እሷን አታውቃለህ የሆነ ነገር ብትሆን መተካት ነገር የለኝም ገብቶሻል አንድ ናት ከዛ ምንድነው ማድርጋት ይሄ ነገር ደረሰ ሞታስ ቢሆን ኖሮ ባላገኛትስ ኖሮ ወይ መቼም ወላድ ያቃል ይሄን ይፈርደኛል ወይ ንግት የወለደ ያቋል እና ግራ ገብታለኝ በጣም ጨነቀኝ ብዙ ነገር ማድረግ ስችል ሳላደርግ ቁጭ ብዬ እድሜን ይፈጀው ሰው ነኝ ለምን ለልጄ ስለ ምክንያቱም ግቢ ገባ እንጀራ አባት ነገውና ነገር አይደለም ቀርቶ እኔ ካልሲ ጠቢቢላት እንዴት ብዬ ነሳል ለምን ብዬ ማለት ነው ሌላ ነገር ደግሞ ቢያደርጋት አስበሽው ምን እንደምሆን ያንን ፈርቼ ነው ጫልኩት ልጄን ይዤ በቃኝ ብዬ ቁጭ ያልኩት ልጄን ይዤ ነው ግን ማለት ነው ፈራሁት አልቀረም ደረሰ አደጋ ደረሰበት ከነ መኪናው ተቃጠለ ሞተ ከዛ ልጅም ነበረው ልጅም ታንቆ ሞተ በቃ እንደዛ ያሉ ቤት ውስጥ አለቆ ባለቤቱም ሞተች አረባክሽ በተከታታይ ጊዜ ማለት ነው ሰዎች በትዳር ሊቆዩ የሚችሉት አንድን ነገር ችለው አሊያም ደግሞ ተመቻችቶላቸውና ጥሩ ሆኖላቸው ችግሮች አይፈጠሩም አይደለም ይፈጠራሉ ችግሩን በአግባብ እየፈቱ የመቆየት እድል ይኖራቸዋል ሶ እንዴት ነበር ይሆነው የናንተ እንዴት ነበር ያኔ በጣም ጥሩ ነው ጥሩ ከምልሽ በላይ ጥሩ ልጅ ነው በጣም ማለት በቃ ምግብ ሰራሽ አልሰራሽ አይቆጣ ሲጀመር ሲቀጥል ደግሞ እንዲ እሷን በወለድኩ ሰዓት ኦፕሬሽን ሆኜ ነው የወለድኩት በስንት አመት ሾለች እኔ ትዝ አይለኝም ከዛ እድሜ ትዝ አይለኝም እና እሷን ስወልድ እናቴም አልነካችኝ እሱ ነው በቃ ያረሰኝ ስራውን ትቶ እንደ ሴት እየሰራ ቁጭ አርጎ እሱ ነው ያረሰኝ ቁስሌንም የሚጠርገው እሱ ነው ሐኪም ቤት የሚወስደኝ ሽንት ቤት የሚሄደው ከሱ ጋር ነው ሁሉ ነገር በቃ ከሱ ጋር ነው ከዛ በቃ እንደዛ ያን ይበልጥ ይያል አሁን በጣም ቅርብ ሆነ ገበና ዋቂ ሆነ ሽንት ጨርቅ ያጥባል ይዛን ጊዜ ዳይፐር የለም ሽንት ጨርቅ ያጥብልኛል ምን በቃ የኔን ብዙ ነገሮች የውስጥ ነገሮች ያጥባል እና በቃ ደስ ይላል እንደዚህ አጀማመሩ ትክክል ነው ባንልም ግን ደግሞ እንደዚህ አጨራረሱ ያማረ ነገር ደስ ይላል ሶ ትዳር እንደቀጠለ ልጅ ከመምጣቱ በፊት ትዳር ምን ይመስል ነበር የሚለውን እንግዲህ በተወሰነ መልኩ ልታጫውችን ሞክረሻል አንቺ ጋም ልጅነት ስለነበር እሱም በእድሜ ገና ስላልነበረ ያው ብዙ እንደ ትዳር ጥንክር ያለ ነገር ባይኖርም ኖራችኋል ከዛ በኋላ ግን ልጅ መጣ ልጅ ከመምጣቱ በፊት እንደው ጥንክር ያለ ትዳር የሚመስል ነገር ቤታችሁ ውስጥ ነበር አይ አልነበረም ልጅ ከተወለደ በኋላ ተስፋ ቆረጥኩኝ በቃ ከዚህ በኋላ ወደ ቤት ሄዳለሁ ዛጋ ቆመ ልጅ ተስተመጣ ልጅ ማርገዝሽ እንዴት አወቅሽ ማርገዝኝ ስታመም ነው እርጉዞኜ ወጥቼ ገመድ ዘለልኩ አላወኩም እንደቀረች ከዛ አመመኝ በጣም አመመኝ ከዛ ምንድነው ምናምን ስል ሐኪም ቤት ቆይሽ ሊዳልና ይዞኝ ሄደ ብዙ ርቀት አለ ሐኪም ቤቱ ምን ሄድበትና እዛ ሲያስመረምረኝ አሁን 3ኛ ወሩ ነው ጽንሳለ ተባለ ከዛ በኋላ በቃ ኳሱንም አቆምኩ ገመድም ቆመ ሁሉም ቆመ ከዛ በኋላ ጫታ ቆመ የርግዝና ጊዜሽ ምን ይመስል ነበር የርግዝና ጊዜ እንግዲህ ከባድ የሚሆንበት አጋጣሚ አለ የብዙ እናቶች የርግዝና ጊዜያቸው ሲጠየቁ ብዙ ትዝታዎች ብዙ መልካም ነገር ብዙ የሚያስከፋቸው ደግሞ በስሜትም የመለዋወጥ አይነት ነገር ስለሚኖር ብዙ ነገሮች ይኖራሉ ትዳርም አጋርም ጋር እንደዛው በርግዝና ጊዜዋ ተነጫናጭ ነበረች በጣም የሚያምራት ሴት ነበረች ምናምን የሚባሉ ነገሮች አሉ እና ያንቺ የርግዝና ጊዜ ከባልሽ ጋር የነበረው ቆይታ ምን ይመስል ነበር በርግዝና ወቅት ያው ያመኝ ነበር በጣም ምግብ ያው አይረጋልሽም በቃ እሱ ነው የሚያመኝ እና ተውዴ ደግሞ በጣም ትልቅ ስለነበር ጎንበስ ብዬ እግሬ መታጠብ ምንም ስራ መስራት አልቻልኩም እኔ ታኝቼ ተነስቶ የቤቱን ስራ ሰርቶ ልብስ የሚታጠብ ካለ አጥቦ ልብሴን አጥቦ የታጠብ ተነሽ ብሎ ገላይን አጥቦ ጃማ ቀይሮልኝ በቃ ማታ መጣለሁ ብሎ ነው የሚሄድ
ደስ ይላል በጣም እንደዚህ አይነት ቀረቤታ መኖሩ በጣም ቆንጆ ነው። ከዛ በኋላ እንግዲህ ልጅ ተወለደች። ልጅ ስትመጣ አይ ቲንክ ቤት ውስጥ ብዙ ነገር ይመጣል፣ ብዙ ነገር ለውጥ ይኖራል ብዬ አስባለሁኝ። ከመውለድሽ ጋር ተያይዞ ለምሳሌ አሁን ኃላፊነት ትልቁ ነገር ኃላፊነት ነው ብዬ አስባለሁ። መውለድ ለካ እግዚአብሔር ይወደኛል። ብዙ ሴቶች እናቶች የሚሉት እኔ በጓደኞቼም ስላየሁት ነው። አንቺ አመነኝ እኮ ፈጣሪ ይሉኛል አንዳንድ ሰዎች። ሰው ሰጠኝ እኮ አመነኝ እኮ ብዙ እናቶች ሲሉ ያለሁኝ። ኃላፊነት ሰጠኝ እጄ ላይ የሆነ የሚያድግ ነገር እኔ እጅ ላይ እንዲቀመጥ አደረገ ይላሉና እንዴት ነበረ ጊዜሽ ከወለድሻት በኋላ? ደስታው የሱስ እይታ እንዴት ነበር? የሱስ ለልጁ የነበረው ነገር እንዴት ነበረ? ወይ ከዛ በኋላ በቃ ደስ ይላል። ልጅ ማለት ቤትሽ ይሞቃል ልጅ ሲኖር። በቃ እንዲ ወደ ውጪ ምንም የሚያቆየው ነገር እንኳን ቢኖር ጥሎ ነው የሚመጣው። ልጅቷ ሳተኛ ለመድረስ ቶሎ ነው የሚመጣው እና እኔ ደግሞ እናደዳለሁ። መጀመሪያ እኔን ሳትለኝ እሷ ጋር መሄድ እሷን ሰላም ትላለች። አረባግሽ እና እንደዚህ እንትን ነበርና ከዛ በቃ ያው የልጅ ኃላፊ ስትሆኚ ደግሞ ከባድ ነው። አሁን ምን ልስራ፣ አሁን ምን ልፍጠር፣ ቤቴን እንዴት ላድርገው የሚሉ ኃላፊነቶች ይመጣሉ ብዬ አስባለሁ። በጣም አለ። ያው ልጅሽን አጥበሽ ምን ብለሽ ወደዚህ ስትይ ሰዓቱ ይሄዳል። ከዛ ደግሞ የቤቱን ስራ ስትሰሪ ምናምን ኃላፊነት ይሰማሻል። አሁን ርቦት ከውጪ ይመጣል የሚለው ነገር ምናምን ያንተ ስለምን አሁን ልጅ ስትመጣ ለባልሽም እኩል መጨነቅ ጀመርሽ ማለት ነው። ደስ ይላል የእውነት ደስ የሚል የትዳር ቆይታ ነው እየነገርሽኝ ያለሽው። እንግዲህ ልጅሽ እያደገች ደግሞ አንዳንድ ማለት ስትጀምር ይሄ ዳዴ ማለት ሲጀምሩ፣ ከዛ በእግራቸው ለመራመድ ሲሞክሩ፣ ከዛ ደግሞ ምግብ ሲቀምሱ ምናምን የተለያየ ኢሞሽን አለው። እንደው የተለያየ ኢሞሽን አለው ማለት ወላጅ የሆኑ ሰዎች ይረዱኛል ብዬ አስባለሁ። እናቶች ሪያክት የሚያደርጉበት መንገድ በጣም የሚደንቅ መንገድ ነው የእውነት። እና ሁሉም ሰው የሚሰማው ስሜት ደግሞ አይደለም ብዬ አስባለሁኝ። የወለደም ያልወለደም እኩል አይሰማውም ብዬ አስባለሁኝና እንዴት ነበር የናንተ እንደ ወላጅ ልጃችሁ መጀመሪያ ወርዳ መሬት ዳዴ ያለችበትን አባማ ያለችበት ጊዜ እንዴት ነበር? ጊዜው ከባልሽ ጋር ሆናችሁ እንዴት ነበር የምታሳልፉት? እንዴት ነበር ያንን ደስታ ኢንጆይ የምታረጉት? ደስ ይል ነበር። በቃ ዳዴ ስትል በቃ መቼ ነው ደግሞ እንጀራ ጎርሳ ምትበላው ሲያልሽ፣ መቼ ነው ደግሞ በእግሯ ምትራመደው ሲያልሽ እና በቃ ያለው እንትኑ ሂደቷን ስታይ አብረሽ ነው በቃ ዳዴ እኮ ምትዩ። ዳዴ ስትል አብረሽ ነው ምትዩ። እሱም እኔም አብረን ሆነ በቃ ዳዴ ማለት ነው። ከዛ እኔን የጠራችሁ አይደለም አንተን አይደለም እኔን የጠራችሁ እንደዛ ተባባሉ ነበር። ደስ ይላል በጣም። እኔ እንጃ እንደ ወላጅ እንደመሆን መታደል ያለ አይመስለኝም አይደለ? ብዙ እንግዲህ አንቺ ወንበር ላይ ብዙ ሰዎች ተቀምጠዋል። አንቺ የተቀመጥሽበት ወንበር ላይና ብዙ ሴንሲቲቭ የሆኑ ኢሹዎች አሏቸው። በጣም ብዙ የሚያሟቸው ነገሮች አሏቸው። ስለ ልጅ ሲነሳ ግን በቃ እኔ እንጃ ይገርመኛል። የወለዱ ብዙ እናቶች አንቺ ወንበር ላይ ተቀምጠዋልና ስለ ልጆቻቸው የሚያወሩበት ስሜትና ሁኔታ ግን ይገርመኛል። በቃ እኔ እንጃ ይሄ ስሜትማ ይለያል እንድል የእውነት የሚያደርጉ ናቸውና አንቺ ጋር ያለው ስሜት ልክ እንደዛው ነው። ገና አልበሰልሽም፣ አልጠነከርሽም፣ አገባሽ። ከዛ በኋላ የትዳር ሁኔታሽ እንደነገርሽን ነው። ከዛ ወለድሽ። ከዛ ግን ፎከስሽ ሁሉ ልጅሽ ላይ ሆነና ያ የጨዋታ ጊዜ ያ ወጣትነት ያ አሁን በነገርሽ ላይ አሁን እየነገርሽኝ ያለሽው አይ ቲንክ ስትጫዋችበት የነበረው እድሜ ከ14 እስከሆነ ጊዜ ቢሆን ከዛ ወጣትነት የሚባለው ጊዜ ላይ ይመስለኛል የወለድሻት። ይሄ እንዴት ነው በጣም ምንዘንጥበት ምንዋብበት ከዛ ወተን ምንታይበት ወቅት ምናምን ይሄ እንዴት ነው ፋይሬጅ ምንለው አይደለ? በጣም እንደዛ አይነት እድሜ ላይ ነውና በዛ እድሜ ልጅ ላይ ፎከስ ማድረግ ደግሞ በጣም ደስ ይላል፣ መታደል ነው ብዬ አስባለሁኝ። ከዛ ጋር ተያይዞ ከባለቤትሽ ጋር ቆይታችሁ ምን ያክል ጊዜ ሆነ? ከዛ በኋላ ለስንት አመት ቆያችሁ? 12 አመት በትዳር። የሚገርም ነው በጣም። እንግዲህ ከ14 አመትሽ ጀምሮ ማለት እስከ 26 አመትሽ ይመስለኛል ካልተሳሳትኩ አይደለ?
26 ሶ ልጅሽ ተወለደች ምን ያክል ጊዜ አብሯችሁ ቆየ? ልጄ ተወልዳ 5 አመት ከዛ በኋላ አልቆየ። 5 አመት ከዛ በኋላ አልቆየ። ምንድነው የተፈጠረው? ምንድነው ያጋጠመው? አሁን ቅድም ስትነግሪኝ እንትን አለኝ ሆነ ከበደኝ ኔሴንስ ካንቺ በላይ እንደ ሴት ልጅ እኔ ሴት ልጅ ስለሆንኩኝ እረዳታለሁ እሷን አይዊሽ አባቴ አጠገቤ ቢኖርም ምን አይነት ሰው ነኝና የሷን ስሜት ያሰብኩኝ ነበር። ከዛ ከመጣችሁበትም ጉዳይ አንፃር ደግሞ የሆነ የሚያም ነገር አለው ብዬ አስባለሁኝና ምን ገጠመው ባለቤትሽ? ባለቤቴ በመኪና ነው የሞተው። አደጋ ነው ተገጭቶ? እንዴት ነበር አጋጣሚው? በምን አጋጣሚ ነው እንደዛ የሆነው? አንቺ ታቂ ነበር? እንዴት ሰማሽ? እስቲ የነበረውን ሁኔታ የነበረውን ጊዜ አስታውሽኝ። እኔ የቤት ነበርኩኝ። መጣው በቃ እቃ ገዝቼ ብሎኝ ወጣ። እዛ እሺ ያልኩኝ እኔ እሷን መላመላ ማለት ጀመርኩ። ቤት ሄደ መሸ። ከዛ እንደዚህ አምሽቶ አያውቅም። ሲቀጥል አደረ። ከዛ ደነገጥኩ። ከዛ ስሰማ ምንድነው ምናምን ስል ለምን ቆየ? እናትየውም ተጨንቀው ደጅ ነው ያደሩት ምናምን። ከዛ ስልኩም አይሰራም፣ ግራ ገባን። ከዛ ምንድነው ምናምን ስል እንዲህ እኮ መኪና አደጋ ደርሶ ሆስፒታል ነው ያለው። እኛ ስንሄድ ሆስፒታል ነፍስ የለውም ሞቶ እና ከዛ በኋላ እንዴት ሆነ ብትኝ አላስታውስም። ከባድ ነው። አዎ ከባድ ነበር። አላስታውሰውም ምን ተፈጠረ ብትኝ እኔ እንጃ እንዴት እንዳደረኩት። ከዛ ገብቼ ማየቴን አውቃለሁ። አየሹ? አዎ። ከዛ በኋላ ግን ማን ያንሳኝ፣ ወዴት ይወሰዱኝ፣ እንዴት ይሁን አላውቅም። በጣም ከባድ ጊዜ ነበር እሱ። በጣም እና በጣም በኢየሱስ እንደዚህ ቁጭ ብለሽ ቀንጭልም የሚል የለም። እንደዛ ነው የሆነብኝ። ከበደኝ በጣም ማለት እያየሁት ህይወቱ አልፎ ማመን አቃተኝ። የሚነሳ ነገር ይመስለኝ ነበረ እና ለኔ በጣም ትልቅ እንትን እሱ ነበር። በጣም ከባድ ነው። በጣም ማሳለፍ ያቃተኝ ምንም በቃ ልረሳው የልቻልኩት በጣም እሱ ነበር ለኔ ከበደኝ። ከባድ ጊዜ ነው በጣም በጣም። እንዴት ማለት አላቅም። ሰው ከራሱ አልፎ ከፈጣሪው የሚጣላበት ስሜት ነው ብዬ አስባለሁኝ አይደለ? እኔ ቤተክርስቲያን መሄድ ታውኩ። ኧረ እባክሽ። አዎ። ለምን እሱ እዛ ላይ ርቆ ቁጭ ብሎ እንደዚህ አይነት ጥፋት የሚያጠፋው ሰው የማይደርስበት ቦታ ሆኖ እግዚአብሔር አውቆ አይደለ እያልኩ ምናምን ብዙ ነገር መናገር ጀመርኩ። እና በቃ ለብዙ ጊዜ ቤተክርስቲያን አልሄድኩም። ለ7 አመት ሀዘን ከላይ አላለኩም። በቃ እንትን አልኩኝ። በጣም ተጎዳሁ በጣም። በዛ ላይ የልጅ ጥያቄ አለ። ልጅቷ ልክ ሰዓቱ ሲደርስ ደውዬ አባቴ ጋር ትላለች። እኔ በጣም ከበደኝ። ከባድ ነው በጣም። ትልቁ እንትኑ እሱ ነው በቃ ያሳለፍኩት ትልቁ መከራ እሱ ነው ለኔ። አንዳንድ ሀዘኖች ማጽናኛ ቃል የላቸውም። ኧረ በይኔ እንዴትም አትጽናኝ። ባል ከባድ ነው። ልጅ ቢሞት ትወልጂዋለሽ። ባል ይከብዳል። ባልና እናት ከባድ ነው በጣም። ለኔ ከበደኝ በጣም። እረዳሻለሁ። ከባድ ነው በጣም ከባድ ነው ብዬ አስባለሁኝ። በጣም ከባድ ነው። ካንቺ ሁኔታ፣ ካንቺ እድሜ ወጣትነት፣ ከዛ ደግሞ የመኖር ጉጉት፣ አዲስ ነገር የማየት አዲስ ልምድ፣ ከዛ ልምድ እንደ ድንገት ከ12 አመት ቆይታ በኋላ ድንገት ደግሞ ማጣት ያንን ነገር በጣም ከባድ ነው ለኔ። ብዙ ስብራቶች ያሉት ይመስለኛልና እግዚአብሔር ያጽናሽ። ለማንኛውም እግዚአብሔር ያበርታሽ፣ አበርትቶሻልም ብዬ አስባለሁኝ። እንግዲህ ልጅሽን አይንሽ እያየ ያደገች እንደማየት ደግሞ የሚያበረታ ነገር የለም። በብዙ ነገር ማለት የሆነ ስኬቷን ስታይ ምናምን ብርታት ይኖራል ብዬ አስባለሁ። ባል እንግዲህ እንደነገርሽኝ አንቺ ቤት ውስጥ የቤት እመቤት ከልጅሽ ጋር የቤቱን ስራ ነበር የምትሰሪው። ባል ማጣት ከባድ ነው። ኢኮኖሚካሊም የሆነ ደግሞ ስትራግል ውስጥ እንድትገቢ ያደርጋል። በጣም። እንዴት ነበር እሱ ከሞተ በኋላ? በቃ ኑሮ ምንም እንትን አልሻለኝ ማለት ወጥቼ ሰርቼ አላቅም።
እሺ አይለኝም። ስራ ለስራ አረ የምን ስራ ነው ልጄን ይዘሽ አርፈሽ ተቀመጪ እኔ ከሰራው ይበቃናል ምናምን ነው የሚለው እና ስራ አላቀም ወጥቶ እንኳን ስራ ፈልጎ መግባት ለኔ በጣም ከባድ ነበር። ወዴት እንደሚኬድ ስራ ወዴቱ ጋር እንዳለ ራሱ ወዴት ወጥቼ እንደምሰራው በቃ የሆነ ነገር ቤት ውስጥ ከጎደለ ብዬ ነው ማለቅሰው እንዴት እላለሁ። እና ያው የሱም እናት ያላቸው ስለሆኑ ይረዱኛል በአንዳንድ ነገር። ይረዱሽ ነበር? የሱ እናት ይረዱኝ ነበር በአንዳንድ ነገር ምናምን። ከዛ በቃ እንደዛ ያለ እየተገፋ መጣ። ያ መከራ ተገፋ። እንደው ወደ ልጅሽ ልመለስ። ወደ ልጅሽ ታውቂው ነበር አባትሽን? በደንብ ታስታውሹ ነበር? ምክንያቱም እሱ ሲሞት 4 አመትሽ 5 አመትሽ ነበርና በደንብ ታስታውሹ ነበር? በደንብ ነው ማስታወሰው በእውነት ማለት አብዛኛው ጊዜ ናቅፎኝ ምናምን የሆነ ነገር ሳይገዛልኝ አይሄድም። እንደዚህ አይነት ልምድ ነበርሽ? እንደዚህ አይነት ልምድ ስላለኝ ያ ነገር አይምሮ ውስጥ አይጠፋም መቼም ቢሆን። ወይ በፓስቲ ወይ በቦምቦሊኖ ወይ በሆነ በብስኩት ነው የሚያታልለኝ። ደልሎሽ ነበር ከቤት የሚወጣው? ተከትዮ አዳማ ልሂድ ስለምል ካላችሁበት አካባቢ ወደዛ ልሂድ ትያለሽ? ካላችሁበት አካባቢ ወደዛ ይዞኝ ይሄዳል። ከዛ በቃ ያንን ነገር ሁሌ እንደዛ ስለለመድኩ ወይ ጋቢና አርገኝ ሂድ ብዬ ይይ ነው። ሹፌር ነበር እሱ? ሹፌር ነው ሴት አይሱሲ። ያሳዝናል እንደዛ አይነት ስሜትና እንዴት አወቅሽ ከዛ በኋላ ሞት የሚባለውን ነገር? አንቺ መቼ ተገነዘብሽው? ጠፋ የሆነ ሰዓት ቀረ እናትሽን ታስቸግሪ ነበር። እንዴት አወቅሽ? በምን አይነት አጋጣሚ አወቅሽ? በምን አይነት ሁኔታ ተረዳሽና አቆምሽ ያንን ነገር? ከፍ ያልኩ ሰይድ ነው ዲላ እንደገባሁኝ ዩኒቨርሲቲ ስገባ ከፍ ያልኩኝ። ከዛ በኋላ በቃ ያስታውሱ ሞት እንደዚህ ነው። ዩኒቨርሲቲ እስክትገቢ ድረስ እንደሚመጣ ታስቢ ነበር? ማለት የሞት አይመስለኝም ነበር። አታምኝም? አላምንም። እንዴት ነው በልጅነት አይምሮ ነው ምንም በቃ ሞትንም ማታቂበትም ጊዜ ነው። አልቀበልም አይሆን ይችላል አይቀበልምና በቃ የሆነ አንዳንዴ ጠብቀው ነበር ምናምን በር ላይ ምናምን ብዙ ጊዜ እዛ ቦታ ላይ ማለት ነው። እረዳሻለሁ። ግድ የለም ደገፍ በያረፍ አይዞሽ በርቺ። ይሄ ነገር ከሆነ በጣም ረጅም ጊዜ ቢሆነውም 15 አመት 14 አመት የሆነውም ጉዳይ ቢሆንም ግን አንዳንዴ አስታሞ መቅበር እኮ በጣም እንትን ነው አይደለ? ያማል አይደል? በጣም እሷን ነው ሞክሳት ማለት ቶሎ ገብተን ብናድነው ምናምን ለምንድን ነው ቶሎ ያልገባሹ ምናምን እንዳታልና በቃ ከለከሉኝ ነው የምትለኝ ለመግባት ምናምን ነገርና በቃ አብዛኛው ጊዜ ለሱ ሞት እሷን ነው ተወቃሽ ማድረግ ግን አይደለችም። ሀቁ ግን እሱ አይደለም። አንዳንዴ የመጣን ነገር አንመልሰውም። ቅድም እያወራን ነበር እኔና አንቺ አይደለ? አንዳንዴ የታዘዘብንን ነገር አንመልሰውም። አንዳንዴ ደግሞ ማዳን ማንችልበት ሁኔታ አለ። እሷ እንግዲህ ፈጣሪ አይደለችም፣ የሕክምና ባለሙያ አይደለችም። የሆነ ሰው ተጎድቶ ደም ከመጥረግ የዘለለ ምንም ምንፈይደው ነገር የለም እና ተወቃሽ የምትሆንበት ሁኔታ ያለ ብዬ አላስብም። እኔ በግሌ እሱን ስንወጣ እናወራለን ብዬ አስባለሁ። ወደ እናት ግን ልመለስ። እንዲህ ያለ ኑሮ ቀጠለ፣ ህይወት ቀጠለ። ልጅ ማሳደግ፣ ሴት ልጅ ሆኖ ከዛ ብቻን ሆኖ ከዛ የእናትንም የአባትንም ኃላፊነት ለመወጣት እየተሞከረ አድማጮቻችን ያስታውሳሉ ብዬ አስባለሁኝ። ከሲንግል ማምነት ጋር በተያያዘ ሰኞ ላይ ታውርተን ነበርና ሲንግል ማሞች ሳይፈልጉ ፈልገው የሚሆኑ ሲንግል ማሞች አሉ። ግን ሳይፈልጉ የሚሆኑ ሲንግል ማሞች ወደው አይደለም። በጣም ብዙ ስትራግል ያሳልፋሉ። ብዙ ጫናዎች አሉባቸው። ብዙ ፋይናንሻል የሚሆኑ ከዛ ሜንታል ስትረሶችም አሉባቸውና ከራሳቸው ጋር በጣም ብዙ ግብ እያደረጉ ነው የሚኖሩት አይነት ሀሳቦችን አንስተን እያወራን ነበርና አድማጮችም ያስታውሱታል ብዬ አስባለሁኝ። አንዳንድ አድማጮች እንደውም ባል የሞተባት ወይ በህይወት ያጣች ሴት ሲንግል ማም ልትባል አይገባም፣ ፈልገው የሆኑ በጸብ የተለያዩ ሰዎች ናቸው ሲንግል ማም ሊባሉ የሚገቡት የሚሉም ሀሳቦች ያነሱ ነበሩ። ግን እንዳጠቃላይ አንድ ሴት ብቻዋን ልጇን ስታሳድግ ሲንግል ማም ተብላ ነው የምትጠራውና እንደ ሲንግል ማም ብቻዋን ልጇን እንደምታሳድግ ሴት ከባዱ ጊዜ ምን ይመስል ነበር? እንዴት ነበረ? ምንድን ነበር ስትራግል የሚያደርግሽ? ኢኮኖሚው እንዳለ ሆኖ ምንድን ነበር ስትራግል በጣም እንድታረግ የሚያደርግሽ?
በጣም ብዙ ነገር ነው በጣም ብዙ ነገር ልጅ የሆነ ነገር ሲጎልባት በተለይ በዓል ሲመጣ የለመድሽው ነገር ሲቀር እሱ በቃ ቁጭ ብዬ ማለቅስበት ጊዜ ያለ ሲከፋኝ እና የሆነ የሚመጣበት ሰዓት አለ እሱ ሰዓቱ ሲደርስ ትዝ ይለኛል በቃ ቁጭ ብዬ አለቅሳለሁ በስነ ስርዓት እና ያ በጣም እኔን ጎርቶኛልና ወጥቼ እሱ ያለ ወጥቼ ስራ ለመልመዴ ደግሞ እሱ ይበልጥ ጉዳይ ምክንያቱም እሱ ሲሞት እኛ ምንም የተቀመጠ ሳንቲም የለ ምንም ያለ ነገር የለም ያው እንዳልኩሽ እናቱ ግቢ ነው የምንኖረው እና ለኔ በጣም ከባዱ ኢኮኖሚ ነበር ኢኮኖሚ ከባድ ነበር በጣም በቃ የምትጠይቅሽ የለመደችው ብዙ ነገር ስላለ የምትጠይቅሽ ጥያቄ ከባድ ነው ስትመልሺ ያኛውን አትመልሹ እስካሁንም ደግሞ ስትራግል ያደረግሽበት ያለሽበት ጉዳይ ደግሞ እኛ ጋር ከመጣሽበት ዋናው ጉዳይ ጎን ለጎን ኢኮኖሚ ነው በጣም በኢኮኖሚ በጣም ስቲል ሰርቫይቭ አድርጎ መቆየት በጣም ከባድ ሆኖብሽ ከገጠሞሽ አሁን ከመናነሳቸው ከዚህ በኋላ ከመናነሳቸው ጉዳዮች ጋር ተያይዞ ደግሞ ከገጠሙሽ ነገሮች በኋላ ሌላ ስብራት ሌላ ድካም ሌላ መውደቅ ሌላ መሰበር ሌላ ህመም ብዙ ፔኖችን ያስተናገዳችሁ እንደ ልጅ እንደ እናትና እንደ ልጅ ብዙ ህመሞችን አስተናግዳችኋል በያስባለውኝ እነሱ ህመሞች ምንድናቸው የሚለውን ምን መጣበት ይሆናል ታዲያ እንግዲህ ወደ እናት ልምጣ እኔ በእውነት እኛ ጋር የሚመጡ ሰዎች በጣም ጠንካራ ናቸው እና አንቺም ጠንካራ ነሽ በጣም ጠንካራ ሴት ነሽ በጣም ብርቱ ሴት ነሽ ጥንካሬሽን የምናየው ነው እየኖርሽው ነው ያለሽውና እቺ ልጅ አደገች ዩኒቨርሲቲ ላክሽ እንዴት ነበር ዩኒቨርሲቲ ስትልኪ የነበረበት ጊዜ ቅድም እንደውም ገረፍ ያደረግሽ ያወራሽኝ እየተገረምኩ ነበር አራታይ ያልኩሽ ነበር ዩኒቨርሲቲ ውጤት መጣ አምኖ መላክ ከበደኝ ስትፈተንስ የነበረው ጊዜ እንዴት ነበር ማትሪክስ ስትፈተን ከኛ ትንሽ ራቅ ብለው ነው ሌላ ቦታ ነው የተፈተኑት እና በቃ ማልቀስ ሆነ ስራዬ ቀንም ሌሊትም እንቅልፍ የለም ቁጭ ብዬ ማልቀስ ነው በቃ የሆነ የሚገሏት ነው የሚመስለኝ ከዛ በቃ መሄድ አለብኝ አልኩና ሄድኩ ሳይዛ አካባቢ ላይ መቅረብ አትችይም ያሉትን ሰዎች በመከራ ለምኝ በመስኮት ብቻ ነበሩ ምንድነው የባጆች አሉ አትቀርቢም እና ለማንኳቸውና በመስኮት ብቻ መኖሯን ብቻ አይቼ ወደ ቤት ልመለስ አልኳቸው እሺ ከዛ ቢሉም ቢሰሩኝ እምቢኔዚ ዛፍስር ነው ማድራለ ወለዛ ስላቸው በቃ እሺ ነው ያሉኝና እግዚአብሔር ይስጠው ያችሁ ትልሽ እየሰራሽ ነው ጎንብሳ እየጻፈች ነው ያችሁ ትልሽ አለኝ በመስኮት አየዋትና ወደ ቤቴ ገብቼ ሰላም እንቅልፍተኛው የሚገርም ነው በጣም ስልክ ደግሞ ይዘው አይሄዱም ችግሩ ዛስ ተለያይታችሁም ስለማታውቁ በሄድሽበት ይዘሻት እንደምትዞሪ ነግረሽኛል በሄድኩ በገበያ ቦታ አብረን ነው ገበያ ሱቅ ቤት አብረን ነው ሽንት ቤት እንሄድና እሷ ትቆማለች እኔ እገባለሁ እሷ እስክትወጣ እኔ ቆማለሁ ያወራን ወሬ ማለት ነው ይሳቅ እንደዚህ ነው እንትን ያለውና ስንለያይ ለኔ በጣም ከባድ ነበር ዩኒቨርሲቲን ታዲያ እንዴት ቻልሽው መላርክ እንዴት ነው ማለት አሁን ውጤት መጣልኝ ሊሄድ ነው ስትልሽ አረ የምን ውጤት እዛ ጋር ሊግባ አንቺ ቁጭ በይ ተምሮ የደረሱ ቁጭ በይና እኔ እሰራለሁ አብረን እንኖራለን አሳመንሻት እንደዚህ ብለሽ አረ እንዴት ይሆናል አይሆንም ብለን ቢልች ብትባል ብትሰራ ከዛ እኔን ተቆጡኝ የሰፈር ሰዎች አንቺ ምን ሆነሽ ነው ልጅቷ ሰው እንደዚህ ሲሆን እኮ ደስ ሊለው ነው የሚገባው ምን ሆነሽ ነው አለ እንዴ በጣፋስ መንገድ ተሳስታ አራጣፋም ግቢ ነው መስጋባው ቢረባትስ በቃ ግራ ገባኝ ምሎራስ ግራ ገባኝ ከዛ እንደዛንት ሲሉኝ እሺ አልኩና ሄድኩ ከባድ ነበር በያስባለሁ ላንቺም ለሷም በጣም ከባድ ጊዜ ነው በያስባለሁ እኔ አሁን ከምታወሪኝ አንፃር ተለያይታችሁ አልጋ ላይ ታችሁ ምታድሩ ራሱ አይመስለኝ በፍጹም አይደለ አንድ ላይ ነው ታድሩት እንደዚህ ግራና ቀኝ እንኳን አንተኛ ጎልለጎል አሁን እናቴን አስናፈቃችሁኝ ጎልለጎልና ምንተኛ እና ተኝታ ከባነንኩ እንጂ ዳበስ አረጋታለሁ እንግዲህ ወስዷት ነው እንደልና ዳብሻት ተመልሽ ይተኛል ምን አይነት ከባድ ነው መለየት ለሷ ከባድ ነው እድለኛ ነሽ ግን ለልጅ ልላት የምችለው እድለኛ እንደሆነች የእውነት ማለት ሁሉም እናቶች እናት ናቸው ሁሉም እናቶች እናት ናቸው
እንደው ያንቺን ሁኔታ ስፍስፍ ማለትሽን ሳየው ግን እኔ አላቅም እኔ እንጃ ከበደኝ በጣም ለኔ አይደል ተቆጣኛለች አይደል አንሽ ከዚህ ልጅ ላይ ወይ ሌላ ሰው አግቢና አንድ ልጅ ወለጅ እኔ ከዚህ በኋላ በስማ የጋብቻ ሁኔታ ሲነሳ ቅድምም እያነሳን ስለነበረ ነው እንደው ከዛ በኋላ እንግዲህ ባለቤትሽ ያለፈው ካልተሳሳትኩኝ አንቺ የ26 አመት ወጣት ሆነሽ ነው ከዛ በኋላ እንግዲህ አሁን ላይ አንድ ሴት ትዳር ልትጀምርበት የምትነሳውበት እድሜ ነው ከዛ በኋላ ለማግባት ሌላ ትዳር ለመያዝ አላሰብሽም በፍጹም ለምን ይሆን ያላሰብሽው ቃሱ ሲሞስ ሌላ ሰው አልመስላለኝ ስልሽ እኔ እንጃ ብቻ አረ አይታሰብም በፍጹም በቃ እኔና ልጄ ብቻ ነው የምንኖረው ሌላ ሰው አስገብቼ አስብሽዋል ሴት ልጅ ይዤ ሌላ አባት አስገባለሁ ነገ ሌላ ነገር ዋ መሆኑ ላልቀረ ወይኔ ታዩ ቃይስ ታዩ እና አይዞሽ ያ ጊዜ ያለፈ ልጅሽን ዩኒቨርሲቲ ላክሽ አንድ እናት ማየት የሚገባትን ማድረግ አየሽ ብዬ አስባለሁ አስተምሮ ለዩኒቨርሲቲ ያበቃው ማለት እናቶችን በጣም የሚያኮራቸው ነገር ነው ከዛ ዩኒቨርሲቲ ገብተው ደግሞ ተመርቀው ሲመጡ ደግሞ ሌላ ስሜት ነው ብዬ አስባለሁ የዩኒቨርሲቲ ቆይታዋ ምን ይመስል ነበር እንደው ከሷ ጋር ከማውራቴ በፊት አንቺ ተለጠለሽ ከሷ እንደው ብቻሽን እያደርሽ በቀን ስንት ትደዋወሉ ነበር ለሊት አልተኛም ስልኩ እንቅልፍ ሲወስደኝ ወይ ዝም ይላል ወይ ተዘጋዋለች ወይ እንቅልፍ ሲወስዳት ተዘጋዋለሁ እንጂ እንደዛ ነበር አዎ አውራለሁ እንቅልፍ ወስደኝማ ብቻዬን እፈራለሁ ወይኔ በእግዚአብሔር ከዛ በቃ እሷ ስልኩን ትዘጋብኛለች እኔ ስተኛ ወይ ደግሞ እኔ ዘጋባታለሁ እሷ ስተኛ እንጂ እንደዚህ ቻው በቃ ምናምን ብለሽ እንደዚህ እንዴት ነው አንዘጋ አድማጮች ግን እየተረዳችሁኝ ነው ብዬ አስባለሁ ምን አይነት ስሜት እያስተናገድኩኝ እንደሆነና አላቅም እኔ የእናት ፍቅር ገደብ አለው ብዬ አላስብም ባለፈው አንስተነዋል ሁሉም ሰው በኮንዲሽን ነው የሚወዳችሁ አንኮንዲሽናል ላቭ ያለው ከወላጅ ነው ከናት ነው አንኮንዲሽናል ላቭ ለኔ ከናት ነው አንኮንዲሽናል ላቭ ያለውና በየትኛውም ኮንዲሽን ውስጥ ሆናችሁ በየትኛውም ሁኔታ ላይ ሆናችሁ ብቸኛ ልትወዳችሁ የምትችለው ነገር ያለ ምንም ምላሽ ልትወዳችሁ የምትችለው ነገር እናት ናት ወላጆች ናቸው እናትና አባት ናቸውና የእውነት እናት መሆኗን ደግሞ አንቺ ዛሬ መተሽ እዚህ ወንበራችን ላይ ተቀምጠሽ በይፋ እየመሰከርሽልን ነው እንግዲህ የዩኒቨርሲቲ ቆይታዋ እንደዛ ሆኖ ከመመለሷ በፊት የዩኒቨርሲቲ ቆይታዋ ምን እንደሚመስል ከልጅ ጋር ላውራ እንዴት ነበር ቆይታ ዩኒቨርሲቲ በጣም አሪፍ ነበር ቆይታዬ ላንቺ የከበደሽ ምኑ ነበረ ከቤተሰብ መነጠል ከባድ ነገር ነው ከዛ ደግሞ አዲስ ተማሪ ሆኖ አዲስ ኢንቫይሮንመንት ማየት ምናምን ከባድ ነው እንዴት ነበር ያንቺ የመጀመሪያ አመት ስገባ እሷ ወዲያው አድርሳኝ ብቻ ነው የተመለሰችው ማለት አድርሳኝ ከዶርሜን ብቻ አይታን የተመለሰችው አዛን ልክ ዶርማችን አስቀምጠን ስንወጣ ፍሬሽ እያሉ ሲስቁብን ምናምን እናደር ነበር በጣም ነው በኖርች እኔ ወይ ተሯሩጣቸው ነበር መልስ አንቺ መስጠት ሳይሆን እናትሽ እንድትሰጥልሽ ነበር በሰዓቱ የምትጠብቂው በቃ ማለት ንግግር እኔ ብዙ ለሰው መልስ ምናምን አልችልም አብዛኛው ጊዜ እሷ ነች የምታወራልኝ እኔ ቦታና ከዛው ያንን እየለመድኩ መጣው ለሊቱ አይነጋልኝም ነበር የሆነ ሁለት እጥፍ ለሊት ነው ይመስለኝ ምክንያቱም ከሰው ጋር ነው የምተኛው ሌላ ሰው ካንቺ ጋር አዲስ ሰው ነው ጓደኛዬ ነች ከሷ ጋር ተኝ ሲሉ በጣም ከበደኝ ከዛ እሷን እንዳይጂ ብቻዬን መተኛት ጀመርኩ እና በሐሳቤ እሷ እንዳለች እየሳልኩ ነው የምተኛው ጥሩ አታችመንት ነው ደግሞ በጣም ከባድ አታችመንት ነው ጥሩ እንደሆነ ሁሉ ደግሞ በጣም ከባድ ነው ብዙ ዋጋ አስከፍሏቸዋል ብዬ አስባለሁ በየግልና እንዴት ነበር የዩኒቨርሲቲ ቆይታ ከትምህርቱስ ጋር የነበረሽ ነገር መርጠሽ የገባሽውን ትምህርት ነው ወይ የተማርሽው ፍላጎትሽ እንዴት ነበር ጥሩ ነበር እንዴት ነበር ቆይታሽ አዎ የመረጥኩት ራሱን ነው የተማርኩት ከዛ በኋላ በቃ እገባለሁ ክላስ ጽፋለሁ ምናምን ከዛ ወደ ዶርም ነው የምሄደው ከዛ ለሊት ላይብረሪ እንገባለን ከዛ ተደውልልኛለች እሷ ከላይብረሪ ወጥቻ አወራትና ተመልሼ እገባለሁ ማጥናትም አትሽም ማለት ነው ተበጠብጥሽ ነበር አልችልም በጣም በቃ አረ ስልኩን ዝጊልኝ ምናምን ብዬ ነው ታዘጊው ከዛ እዛው ተኛናኛ ጠዋት ነው የምንወጣው ከላይብረሪ
ከዛ የሷ ስልክ ነው የሚቀሰቅሰኝ በቃ ጧትም ደግሞ ደውላ እንዴት አደርሽ የምትለው እሷ ናት። አደርሽ ወደ ዶርሜሽ ቁርስ በላሽ ነው ትለኛለች። በቃ እንዳለች ነው ፊልም ማድረግ ጀስት እውነት ነው። በተከታተለችኝ በዚህ ልክም ትደውል ከነበረ ኦልሞስት አለች። ደስ ይላል። ጥሩ ነበር ብዬ አስባለሁ። ግራጁዌሽን እንዴት ነበር? ግራጁዌሽን በጣም አሪፍ ነው። እንደውም ልንመረቅ አካባቢ እንደዚህ ተኝቼ ምናምን ደወለችልኝና እንዴት ነው ምናምን ግራጁዌሽናችሁ እየደረሰ ነው ተኝተሻል ትለኛለች። አራተኛው እንዴት ተኛለሁ ግራጁዌሽን እየደረሰ አልኳት። እዛ አጥንዬልሽ አጠገብሽ ነኝ ምናምን ትለኛለች ማለት እሺ እላታለሁ። ከዛ ግራጁዌሽናችን ወደ ግራጁዌሽናችን ሄደን ግራጁዌሽን እዛ ጨርሰን እሷ መጣች ማለት ነው። እሷ መጣ ነው አብረን የመጣ ነውና ሰርፕራይዝ ነው ያደረገችኝ። እንደምትመጣ ራሱ አላወኩም አታውቂም ነበር። ደስ ይላል። በጣም ነው ደስ ያለኝ ስትገኝ ምናምን። ከዛ አብረን ወደዚህ 4 አመት ጨርሼ ወደዚህ አብረን መጣን። እናት ባለችበት እንደመመረቅ ደስ የሚል ነገር የለም። ደግሞ ለእናትም ደግሞ ቆሞ ልጅን እንደማስመረቅ ደስ የሚል ክብር የለም። ከመዳር በፊት ያለው ሲኩዌንስ ይሄ ይመስለኛልና ደስ ይላል። እንኳን ደስ አለሽ ደግሞ በዚህ። ከዛ በኋላ እንግዲህ መጣች፣ ጎረቤት ጠራሽ፣ ተቀበልሻት። ባለሽ አቅም ቡና አፍልተሽ ያላችሁን ነገር ተቃምሳችሁ ያ ጊዜ ያለፈና የቀን ጎዶሎ ድጋሚ ገጠመሽ። ምንድነው የገጠመሽ? ምንድነው የተፈጠረው? ምንድነው የሆነው? እስቲ ንገሪኝ። እንደው ተረጋጊ። አንቺ ተረጋጊ። ካንቺ ይበልጥ እንደው እሷ ይበረታች ይመስለኛል። በመጣሽ በሶስተኛው ወር በሳምንቱ ምን ተፈጠረ? የመጣሁት በሶስተኛ ቀን ነውና ኦሬዲ ሶስተኛ ሳይሆን ሁለተኛ ቀን ነው የመጣ ነው አብረን። ከሶስተኛው ቀን ቤት መሰለፍኩት ከሷ ጋር። ከዛ በቃ ምንም በቃ ስራ ማንሰራም ደስታ ብቻ ያወራን ሶስተኛው ቀን ያለፈልኝ ማለት ነው። ከዛ አራተኛ ቀን ላይ ነው ይሄ ነገር የተፈጠረው። ጎረቤታችን ነበረ። እሺ ከዛ በኋላ ስወጣ ስገባ እኔን ነው የሚከታተለኝ እና እኔን ነው የሚከታተለኝ። እሷን ብዙም በቃ ሰላምታም የላቸውም ከሷ ጋር ጎረቤታችን ማለት ነው። እና ትልቅ ኃላፊነት ላይ ነው የሚሰራው። እኔ ሰላም አልለውም ሲጀመር ማለት በጣም ነው የምፈራው። እንደዚህ ቀና ብዬ ምናምን ሰው አላይም። እኔ ያው ከብቸኝነት ከማደግ ጋር ተያይዞ ብዙም ከሰው ጋር ተግባቢ አይደለሽ። ከሰው ጋር እንደዚህ ሰውም ቀና ብዬ አላይም። እሷን ነው ቀና ብዬ ማለት ካዩ። ከዛ ያ ነገር ከዛ እንደዚህ ከሆነ በኋላ በአራተኛው ቀን ላይ እናቴ ስራ ነበረች እና አዳር ነበር የምታድረው። ሽፍት አላት። በ12 ሰዓት ከሄደች ጠዋት 2 ሰዓት ነው የምትመጣው። ለሊቱ ሙሉ ማለት ነውና እስከ 2 ሰዓት ብቻዬን ነው የምሆነው። ለሊቱንም ብቻዬን ሆኜ ምናምን ግን ትደውልልኛለች ምናምን አጠገብሽ ነኝ ምናምን 2 ሰዓትም ባይሆን 1 ሰዓት ተኩል ደርሳለሁ ምናምን ትላለች ማለት ነው። ከዛ በዛ አጋጣሚ እኔ ተነስቼ ምናምን በቃ ከመጣች ቁርስ ሰርቼ ልጠብቃት ብዬ ቶሎ ተነሳሁ። እኔ 12 ሰዓት ላይ ስቀሰቅሰኝ ተነሳሁኝ። ከዛ ቤት እያጸዳሁኝ ነው ድንገት በሩ ሰብሮ ይገባው ማለት ነው። በር ክፍት ነበረ። በር እንዴት ነው ኦኬ። እና መጋረጃ ለውጣው ምናምን ግን እንዲህ ዝም ብዬ ጋር በባርጌው ነውና እንዲህ ገፍቶ ብቻ ሲገባ ነው የተሰማሁት። ከዛ በቃ ወዲያው ሲቀረቀር እኛ በራችን በጣም ነው የሚጮህ ሲቀረቀርና ክው ብዬ እሷም ነው መሰለችኝ። እንዴት ቶሎ መጣሽ ወይ ዞር ስል ሌላ ሰው ነው። ከዛ ወዲያው ሲዘጋ ምናምን በሩ ባንድ ፓርት እንትን አለ እንዲህ ጥምም ነገር ማለት ነው። ከዛ በጣም ሾክ ዶነ ሰውነቴ ይንቀጠቀጣል ምናምን። ከዛ ምንም በቃ አማራጭ የለኝም። መሳሪያ ነበረ ፊት ለፊት ያደረገው ትልቅ መሳሪያ ነው። ይሄ ቆመ ጠብቅ የሚባለው መሳሪያ አይቼውም ሰምቼውም አላውቅም እኔ በዛን ጊዜ እንደዚህ አይነት መሳሪያ መኖሩን ነው። ከዛ በጣም እየተንቀጠቀጥኩኝ በቃ ልመና ውስጥ ነው የገባሁት። ለምን እንደመጣ ገብቶሽ ነው? ምን ሊያረግ እንደመጣ አውቀሽ ነው ወይስ እያወራ ነው የመጣ? ምንድነው ማለት? አሁን በቃ ማለት እንዴት ነው ለበቀል ነው የመጣሁት ነገር ነው በቃ እያለኝ የመጣው ማለት ነው። ጀስት አንቺን ለመበቀል ነው ምናምን እያለና ያንን ነገር ስሰማ በጣም ደነገጥኩኝ። እንደዚህ ሲገፈትረኝ መሬት ላይ ነው ወደቅኩትና መሬቱ ነው ጭንቅላቴን በኃይል የመታኝ። ከዛ በቀደም ወዴት ይፍሰስ ወዴት አላውቅም የሚያስተዋልኩት ነገር የለምና ወዲያውኑ ልክ እንዲህ ባለ በሌላ ኃይል ሲገፈትረው እሱ ሄደልኝ። እኔ ተነስቼ ማንም ሰው ተደፈርሽ እንደዛ እንዳለ አሁን ያማል በጣም እውነት እንደ ሴት እኔ እንጃ እንደ ሰው ስናስበው ያማል። ደስታን
አዎ እረዳሻለሁ። ከባድ ነው። ከባድ ነው ብዬ አስባለሁኝ። ማለት ደስታዋን አውርታ ያልጠገበች ሴት፣ የግቢ ቆይታዋን ለእናቷ ተረካ ያልጨረሰች ልጅ፣ አላቅም በቀል ምን እንደሆነ አላቅም፣ ምን አስበው እንደሆነ እንዲህ ልል አልችልም። እና እኔ እንጃ። እኔ ይኸውልሽ አሁን ሆኜው አይደለም ኖሬው አይደለም፣ ስሰማው ግን ልቤን ያፍነኛል የእውነት በቃ በእግዚአብሔር ስም አላቅም። ምንድነው አንቺስ መቼ ነው የሰማሽው? አሁን ጥቃት ደረሰባት ልጅሽ ተደፈረች። ከዛ እንግዲህ አሁን ማውራት አትችልም ብዬ ስላሰብኩ ነው ያስቆምኳት። ከዚህ በኋላ ያለውን እየሰማዋትም እያመመኝ ስለሆነ ነው እኔና ከዛ ምንድነው ያለችን ውጭ ሆነን እናቴ እንዳታውቅ እንዳትደነግጥ ደሜን ጠረኩ፣ በቻልኩት መጠን ተንቀሳቀስኩና ያለውን ነገር ደባበኩኝ። እንግዲህ ምንድነው አንቺ ስትመጪ ያየሽው ነገር ንገሪኝ እስቲ። እኔ መጣው ገና ሳልመጣ እዛ ሆኜ ማለት ነው የሆነ ቁጭ ብዬ ልቤ ስንጥቅ አለ። በኢየሱስ ምንድነው ዛሬ ቤት የሆነው? ቆይ እስቲ ስደውል ደህና ነኝ አለች። በቃ ሻልኩና ስራ ቦታዬ ደግሞ የ2 ሰዓት ከምናምን መንገድ በእግር የሚያስኬድ ነው። ከዛ መጣው ስደርስ ምንም አልተዋጠልኝም። የሆነ ነገር እንደተፈጠረ አውቃለሁ፣ ምን እንደሆነ ማወቅ አቃተኝ። ለምን ደበቅሽኝ? ምንድነው የተፈጠረው ንገሪኝ አልኳት። እምቢ ብላኝ ተኛች። ከዛ በማግስቱ በ4ኛው ቀን ነገረች። ከዛ እንዴት ነው ማመን አቃተኝ፣ መቀበል አቃተኝ። እረዳሻለሁ ስቲል የው ሁሉ ብያት እንዲህ ክፍት ተረኩ። ከዛ እና ምንድነው ስል እንደዚህ መጥቶ እንደዚህ ጥሎኝ እንደዚህ ያደር እንዴት እንደዚህ ሄድኩ። ቀላል አይደለም ለእናት ልጅ ተደፍር ያለው ብላ ስትናገር ሲሄድ ያው ትልቅ ተቋም ስለሆነ የሚሰራው አፌን ሞልቼ መናገር አልቻልኩም። ግን በአፌ ላይ ባለው ነገር ተናገርኩኝ። እንዴት አደርገኛለህ? አንድ ልጄን ያወቅኩት አንድ እሷን አታውቃለህ። የሆነ ነገር ብትሆን መተካት ነገር የለኝም። ገብቶሻል? አንድ ናት። ከዛ ምንድነው ማድርጋት? ይሄ ነገር ደረሰ። ሞታስ ቢሆን ኖሮ ባላገኛትስ ኖሮ ወይ መቼም ወላድ ያውቃል ይሄን ይፈርደኛል ወይ ንግት የወለደ ያውቃል። እና ግራ ገብታለኝ፣ በጣም ጨነቀኝ። ከዛ በቃ ምንም አልታየኝ። እሱን ተናግሬ መጣውና እኔ ወደ ሆስፒታል እንሂድ አልኳት። ከዛ መጀመሪያ ህግ ጋር ሄድኩት። ሲሄድ እግሩን አነባብሮ እነሱ ቢሮ ቁጭ ብሎ ይስቃል። ቀድሟቸው ሄዷል። ከዛ በቃ ምንም ማድረግ አልቻልኩም። ሳይሆን እሺ አንተም ሳቅ፣ እግዚአብሔር በዙፋኑ ያለ ይፈርድብሃል አልኩትና ተመልሼ መጣው ወደ ቤቴ። ከዛ በዚህም አላስቻለኝም። ሌላ ቦታ ደግሞ ሄድኩ። ሲሄድ አንድ ፖሊስ መንገድ ላይ አግኝተኝ፣ ቀጥ ብለሽ ሂጂና መጥሪያ ካለሽ በስተቀር ይሄ ሰው እንዲህ ሲያደርግ ምስክር የለም። አሁን ደግሞ 3ኛ ቀን አልፎታል፣ አያስታውቅም። ስለዚህ ቀጥ ብለሽ ይሄን ወረቀት ጽፍልሻለሁ፣ ይዘሽ ሄደሽ ኃይለማርያም ያስመርምር ያለች። እሺ አልኩና ከኛ ትንሽ ራቅ ይላል ኃይለማርያም፣ ወስጄ አስመረመርኩ። ወስጄ ሳስመረምር እርግዝና የለም፣ ግን ያው እንኳን ወስዶታል። ሌላ በሽታ ምናምን የለባትም፣ ንጹህ ናት። ይሄ መታት አብጧል። ይሄ አይተሽ ከሆነ ቅድም ለእንዳልከሳይቻለውና ጠባሳ አለ የቦጫጨቃት ምናምን። ሁሉም ማጸናውን አስመረመርኩ፣ ሁሉ ነገሯን አስመርምሬ ከዛ ወደ ቤት ይሻት መጣው። ከዛ ወደ ቤት ይሽ መጣውና በዚህም ብል ምንም እንትን። ከዛ ሌሊት መጮህ ጀመረች። ወይኔ ምናምን ነገር ትላለች። ወይኔ ጌታዬ ልጅቷ ምን ልትሆንብኝ ነው? ከዛ ግራ ገባኝ። በህልሜ በጣም ከዛ ግራ ገባኝና እንደገና ወደ ጸሎት ይሻት ሄድኩ። ወደ ቤተ ክርስቲያን ይዤ እዛ እስቲ ጸልዩላት ምናምን ተባለና እዛ ተጸልይላት፣ ምንም ለውጥ የላትም። ከዛ በቃ ግራ ገባኝ። ቤት ውስጥ ቁጭ ብላ እየባሰባት እየባሰባት እንደው የህጉ ጉዳይ ከምን ደረሰ? አሁን ቅድምም አንስተ ነው ያወራን ነበር።
ብዙ ጊዜ ከጥቃት ጋር ተያይዞ በጣም የሚያጋጥሙንና በጣም የሚያሙን ነገሮች ጥቃቱ ሲፈጠር እኮ ማንም አልነበረም፣ ማስረጃ የለሽም፣ ከሌላ ማድረጉ ማስረጃ የለሽም መባልን ያማል ብዬ አስባለሁ። አዎ በጣም እሱ ነው የሚያም። እኔ እንጃ ብዙ እንደዚህ ጥቃት የደረሰባቸው ሴቶች ወይ ባንከስ ይሻል ነበርኩ ወይ በቃ በጓዳችን ብንሸሽግ ይሻል ነበርኩ ችግራችንን ያሉ በጣም ብዙ ሴቶች አሉና ከሱ ጋር ተያይዞ መልሳቸው ምን ነበር? ምን ተባላችሁ? ምን ተደረገላችሁ? እንደው ሕክምና ቦታ ሂዱ አስመርምሩ ተባለ። ከዛ በኋላ የነበረው ፕሮሰስ ምን ይመስል ነበር? ውጤቱን ሰጡኝ፣ አሽጋው መጥቼ ለሰጠችኝ ፖሊስ ሰጠኋት። አየችውና አሁን ዋናው ልጅሽ ደና መሆኗ ነው፣ በቃ ሰውየውን መክሰስ የምትችይው ሲያደርግ ምስክር ካሌለ ምንም ማድረግ አትችይም አለች ስትለኝ እሺ አልኩኝ። ወደ እግዚአብሔር መጮህ ጀመርኩ። ጌታ ሆይ አልኩ፣ ፍረዴ፣ ይቅርታ በጣም ችግር እኔ በጣም ጥያቄ ስለሚፈጥርብኝ በጣም ስለማዝን የእውነት አንዳንድ ነገሮች ቤታችን ባይገቡም ይሰሙናል። ቤታችን ድረስ ማንኳኳት አይጠበቅበትም። ምስክር የለም ተብሎ መክሰስ አለመቻል፣ ያንን ሰው ቅጣት እንዲያገኝ አለማድረግ አለመቻል ግን ሌላኛው ከባዱ ህመም ነው ብዬ አስባለሁ። ማለት እናት ቅድም ሰምታችኋታል አድማጮቼ ትረዱኛላችሁ። ከትዳር ጋር በተያያዘ 26 ዓመትሽ ላይ ነው ባለቤትሽ የሞተው። ታዲያ ለምን አላገባሽም? ለምን ለማግባት አላሰብሽም? የሚል ጥያቄ ስናነሳ ፍላጎትም የለኝም ልጄስ ደግሞ ነበር ያልሽኝ። ከብቶ ይደፍርብኛል ብዬ ባገባ ጥሩ ኑሮ ኖራለሁ፣ ግን ልጄስ እንደተጎዳው ብጎዳሽም እኔ እኮ ብዙ ነገር ማሳለፍ ስችል እያለፈብኝ ብዙ ነገር ማድረግ ስችል ሳላደርግ ቁጭ ብዬ እድሜን የፈጀው ሰው ነኝ። ለምን? ለልጄ ስል ነው። ምክንያቱም ግቢ ገባ እንጀራ አባት ነገ የሆነ ነገር አይደለም ቀርቶ እኔ ካልሲ ጠቢ ቢላት እንዴት ብዬ እነሳለሁ? ለምን ብዬ ማለት ነው። ሌላ ነገር ደግሞ ቢያደርጋት አስበሽዋል? ምን እንደምሆን ያንን ፈርቼ ነው ቁጭ ያልኩት። ልጄን ይዤ በቃኝ ብዬ ቁጭ ያልኩት ልጄን ይዤ ነው። ግን ማለት ነው የፈራሁት አልቀረም፣ ደረሰ። አላቅም እኔ እንጃ እንዴት ብዬ እንደማበረታሽ። ቅድም እኔ እንግዲህ እዚህ ሁኔታ ዋነኛው ጉዳዩ ላይ ከልጅት ጥቃት ጋር በተያያዘ ጉዳዩን ከማንሳታችን በፊት ሰዎች የነበራችሁን አታችመንት እንዲያውቁ፣ አድማጮቼ የነበራችሁን አታችመንት እንዲያውቁ፣ የነበራችሁን ኑሮ እንዲያውቁ በተቻለን መጠን እንድናወራ የፈለኩት ለዛ ነው። በዚህ ልክ ቅርበትሽ ጉዳቷን ማየት ደግሞ በጣም የሚያም ነገር ነው። አላቅም እኔ ያለችበትን ሁኔታ ብታዩት በአካል እናትን ልጅን በአካል ብታዩት እንዴት እንደሚያም በቃ እኔ እንጃ። ወይ በእግዚአብሔር ስም በጣም ነው የሚያማው። እኔ አላቅም ከጥቃት ጋር በተያያዘ እኔ ምን ማለት እንዳለብኝ አላቅም። መቼ እንደሚቆም መቼ እንደሚስተካከል መች ደግሞ ጥሩ ፍርድ ተሰጥቶን እንደው መቀጣጫ ሆኖልን ሰው መች ፎይ የሚያስብል ፍርድ ለከሌም እኮ ፍርድ ተሰጥቷል የምንልበት እኔ የለኝም እና ያመኛል በጣም የእውነት። ደግሞ ሰውን ገብቶ እንዲህ ከሚያደርግ እኔ እንድፍት ቢያደርግኝ በመሳሪያ። ምክንያቱም ማንም ያሳድጋታል፣ የትም ሰርታ ትኖራለች። በቃ ተስፋ ስትቆርጥ ተለይታኝ የትም ሰርታ ትኖራለች። ገብቶ ወይ ምን እንዳረኩት ብቻ አላቅም። ቃላቶችን መግለጽ አቅቷት እናት ደጋግማ አንብታ ደጋግማ አልቅሳ ፊቷ ቆስሏል፣ ፊቷ ጠቁሯል። ይሄ ማዲያት አይደለም ማለት ቆስሏል። በስርዓት አይኗ ስር ብታዩት ቆስሏል፣ እንባ የሚወርድበትና እኔ እንጃ ማንም ላይ አይድረስ እንደዚህ አይነት ነገር፣ ማንም አይግጠመው የእውነት። አንድ ልጅን ብቸኛ ልጅን እኔ 10ም ልጅ ይኑርሽ ግን የልጅ ህመም በጣም ያማል ብዬ አስባለሁኝ። በጣም ብዙ እናቶች ስለ ልጆቻቸው በጣም ብዙ ሲያለቅሱ ስላየሁኝ ያመኛልና ከጥቃት ጋር ተያይዞ ደግሞ አጋጣሚው ደግሞ ይሄ የግቢ ቆይታዋን ተርካ ያልጠገበችበት
እናቷን አቅፋ ስማ ያልጠገበችበት አላቅም። ቅድም ያስገርም ነገር እየነገርሽኝ ነበር። እግዚአብሔር ጸሎቴን ሰምቶኛል አልሽኝ። ልመናዬን ሰማው። ፍትህ ባላገኝም በሱ መንገድ በእግዚአብሔር መንገድ ግን ፍትህ አገኘው አልሽኝ። ምን ተፈጠረ እስኪ ንገሪኝ። እንዴ ምን ብለሽ ጠይቀሹ ምን አገኘሽ? በቃ የህጉም እንትን ሲልብኝ እግዚአብሔር ሆይ አንተ ፍረድልኝ አልኩ። በቃ ወደ እግዚአብሔር ምክንያቱም አሁን ልጄንም እያስታመምኩ ስለሆነ ስራዬንም ተውኩኝ። ወረቀት አስገብቼ በገዛጄ ጥዬ መሄድ አልችልም። ልጄ ታመመችብኝ። ከዛ በቃ ቤት ውስጥ መጸለይ ጀመርኩ። እግዚአብሔር ሆይ ፍረደኝ እያልኩ በቃ እኔም ጸለይኩኝ። በምንም ሊሆን አይችልም ተስፋ ቆርጬ ቁጭ አልኩ ቤቴ ልጄን እያስታመምኩኝ። ቤት ውስጥ ያለኝን እቃ እየሸጥኩ ልጄን ማስታመም ጀመርኩ። ወደሚሰራበት ቦታ ሄደ። ይሄው ጥቃት አድራሹ ግለሰብ ወደሚሰራበት ቦታ ሄደ። እዛው የሄደበት ቦታ እየሰራ አደጋ ደረሰበት። ከነ መኪናው ተቃጠለ። ሞተ። ከነ መኪናው ሞተ። ከዛ ልጅም ነበረው። ልጅም ታንቆ ሞተ። በቃ እንደዛ ያሉ ቤት ውስጥ አለቆ። ባለቤቱም ሞተች። አረባክሽ በተከታታይ ጊዜ ማለት ነው። ከዛ በጣም እንደዛ ሆኖ አሁን አንድ ሴት ልጅ ብቻ ቤት ውስጥ ቀርተዋለች ግቢ ውስጥ። በቃ እናትም አባትም ወንድምም የሱ ቤተሰብ ሞተው የሱ ቤተሰቦች ከሌላ ቦታ መጥተው ልጅቷን ይዘው ቤት ውስጥ ናቸው። ይሄ ጥቃት አድራሽ ግለሰብ አድማጮች እንደሰማችሁት ነው። ትዳር አለው፣ ልጆች አሉት፣ ሴት ልጅ አለችው። ከምንም በላይ ደግሞ ብቻ ልብ አድርጉ፣ ሴት ልጅ ያለው ሰው መጥቶ አላቅም እኔ እንጃ። ወይኔ በእግዚአብሔር ስም በጣም ከባድ ነው። አንዳንዴ እዚህ ቦታ መቀመጥ በራሱ ማዳመጥ በራሱ ያማል ብዬ አስባለሁ። በጣም እኔ አድማጮች ትረዱታላችሁ ማለት አንድ ላይ ፊታቸውን አሁን እናንተ ድምጻቸውን ነው የምትሰሙት። ፊታቸውን እያያችሁ ሁኔታቸውን እያያችሁ ግብግብ የሚያደርግ ነገር አለና የእውነት ግን እግዚአብሔር መልሶልሻል መልስሽን ማለት ከምድራዊ ፍርዱ በላይ ፈርዶልሻል ብያስባለሁ። ግን ያው እናት ነኝና አሁንም ደግሞ ፍረድ እለዋለሁ። ሰውየው ሞቶም ራሱ ጌታ ወይ ለምን ዝም አልክላለሁ። በቃ ምክንያቱም የሆነ ብቻ ያማል ላይ ነው። እረዳሻለሁ። እናትንም ልጅንም ግን እግዚአብሔር ያበርታችሁ። አሜን። እውነት በቃ ነገራችሁን ሁሉ እግዚአብሔር ጎዳና ችግራችሁን ሁሉ ይሙላላችሁ ነው ልል የምችለው። ቻው፣ ሰላም ሰንብቱ።